ሰላም ሰላም ውድ የሀገሬ ልጆች እንደምን ሰነበታችሁ እንደምናችሁ እኔ ክብሩ የተመሰገነ ይሁን እኔ አለው እስካለሁ ድረስ እንዲናችሁልኝ አየለ ተካ ነኝ። ያው ዛሬ ወንድሞቼ እህቶቼ ምናምን አንዳንድ ጭምጭምታ ነገር እየሰሙ ማን ነው እየደወሉ ነው ያሉት። ያው የኔ ፎቶ መዘቅዘቅ እኮ ዛሬ አይደለም እኮ ለመዱት አመተ ዘላለምም እኮ ነው። ልብሳቸው ላይ እኮ ቢነቀሱት ሰውነታቸው ላይ ቢነቀሱት አየለ ካላረገ ያደንታ ነው። ቤታቸው ላይ መኖሪያ ቤታቸው ላይ በትልቁ ስለው ሰውነታቸው ላይ ደግሞ ተነቅሰው የኔ ፎቶ ዘቅዝቀውት ይኑሩ። ይሄ ከጉራጌ ያፈነገጠ ነገር ስለሚሰሩ ማለት ነው። ለምን እኛ በሽማግሌ ያለን በባሊቅ ያለን ሰዎች ነን፣ በኩሩ ምናወራ ሰዎች ነን። መጠየቅ ካለብን በሚዲያ መጠየቅ እችላለሁ። ማን ነኝ እኔ? የህዝብ ልጅ ነኝ እኔ የህዝብ ልጅ ነኝ። እና በውሸት የተሞላ ነገር ነው የሚሰሩት የሚያወሩትም። እኔ አጋጣሚ መግባት ማልቻልኩም ስልኬ አገብቼ ማወራቸው ነበር። ግን መግባት ከእንደዚህ አይነት ሰው ጋር ገብቼ ማላወራም እኔ። ለምን ከእንደዚህ አይነት ገና ጋጠ ወጥ ከሆነ ሰው ጋር ገብቼ ማላወራም። ማወራው ከትልቅ ወንድሞቼ ከትልቅ እህቶቼ ጋር ጠርተውኝ ሚዲያ ላይ ና ግባና አውራ ብለው ሲያወሩኝ ልክ የሆነ ነገር እናወራለን እንጂ 187 ሰው እንደ ዶሮ ቤት እየጮሁ ከነሱ ጋር ማውራትን መገባባት ስለማንችል አናወራም። እኔ በልጅቷ ጉዳይ የተነሳ ምንም አይነት መረጃ የሰጠሁት ነገር የለም። እኔ ያለሁት ሐዋሳም ቢሆን ሐዋሳ በሬ ላይ መምጣት ትችላላችሁ። አይ እናንተም ያላችሁበት መምጣት እችላለሁ በኮንፊደንስ። ማንንም ስለማጸማ ማንንም አልፈራም ከእግዚአብሔር ውጭ። ምንም አታረገኝም። ማንንም መጠየቅ ካለብኝ እጠየቃለሁ እንደማንም። እኔም ሰው ነኝ። እኔም የህዝብ ልጅ ነኝ። በተረፈ ማስፈራራት ምናምን ነገር አስፈራርተህ እንደዚህ ያደርጋለሁ ካል ቲክቶክ በሙሉም የኔ ፎቶ እንዲደረግ አርግ ማናችሁ። ሁለተኛ ደግሞ ምንድነው ስክሪን የሉም አዲስ አበባ ምናምን ነገር እነሱም አስፈቅዳችሁ እዛም ላይ ፎቶ ይዘቅዝቃችሁ ስቃሉ። ለምን እናንተ በመስቀል የሰውን ፎቶ በመስቀል ነው መሰለኝ ሰይጣናችሁ የሚሰራው። ፈጣሪ አምላክ እንደዚህ አይነት ነገር ይሰውረን። መጠየቅ ያለበት ባህላዊ ሰው ያለው ሰው የባህል ሸንጎ የሚያቅሰው አየለና አቀረብና እኔ የእናንተ ልጅ ነኝ እኮ እኔ እኮ የእናንተ ልጅ ነኝ፣ የህዝብ ልጅ ነኝ እንዴ! እኔ የእናንተ ልጅ ነኝ ካወቃችሁ። ምንኛ ነው እንደው እኔ ምንም እኮ ሊገባኝ አልቻለም። ፎቶ መዘቅዘቅ የሚያምን ሰይጣን አመተ ዘላለም ሁሌም እንደዘቀዘቀ ነው የሚኖረው። ስለዚህ እኔን ለሰከንድም ቢሆን ስሜ እንዳታነሱት። ለሰከንድ ተውኩላችሁ። ከዚህ በፊት ሚዲያም ተውኩላችሁ። አየለ ለማጥፋት የምታደርጉትን ስትራቴጂ በጣም ሰፊ ስለሆነ አውቀዋለሁ። አሁንም ደግሞ ዞራችሁ መጣችሁብኝ እኔ ላይ። እኔን ተፋቱኝ። ኑሮዬን ኑሮንበት፣ ስራዬን ልስራበት። በስራዬ ተወጥሬያለሁ፣ ስራዬን ልስራበት። አይ ለምን ስራ ሰራ ለምንድን ነው ስራ የምትሰራው የምትሉ ከሆነ ለስራው ልተውላችሁ። ቢቴከር በቃ ብንከባበር ይሻላል። ማንም ሰገጤ እየመጣ አየለ ሊላችሁ አልችልም። ክቡር የሚገባው ሰው አከብራለሁ፣ ሊያከብረኝ ይፈልጋል የህዝብ ልጅ ስለሆንኩ ድረስ። ስለዚህ ብንከባበር ይሻላል። በቲክቶክ እስከመጣ ድረስ ይሄኛውን አድምጡና ስሙት። ምንም አውቀው ነገር የለም። ምንም አይነት ከኔ ጋር መረጃም ባለም ነገር የለም። ስለሷ መረጃም ደግሞ ምንም ብትሆን እህቴ ናት። እሷ ብትበደለኝም ምንም ብትሆን እህቴ ናት። አውጥቼ ደግሞ እኔም እህት አለኝ፣ እኔም እናት አለኝ። የሷን ቪዲዮ አውጥቼ ለፖስትም አልፖስትም ለማንም ፖስተው። ስለዚህ ብንከባበር ይሻላል። ከፈለጋችሁኝ ኑና ስልክ ያላችሁ ደውላችሁ የፈለጋችሁት ቦታ እመጣለሁ። ሐዋሳ ነው እናገኘዋለን፣ ድሬዳዋ ነው እናገኘዋለን። የት ነው የምትሉት? በህግ ወንጀል ካለብኝ የትኛውን ቦታ በህግ አላመልጥም። ወንጀል ከሌለብኝ ግን ፍትህ ላይ ገጥሜ መጣና መታረገውን ታደርጋለህ። አመሰግናለሁ።